የሚወድሽን ወንድ በምንድነው የምታውቂው? አንተ ብትሆን የሆነች ሴት እንደምትወድ በምንድነው የምታውቀው? እንደምትወድ ብቻ አይደለም አንተም ብቻ እንደምትወድ በምንድነው የምታውቀው? ምክንያቱም በዚህ ዘመን ያሉ ሴቶችም ወንዶችም አንተን እንደወደዱ ሌላ ሰው ጎን ለጎን መውደድ ይችላል። አንዳንድ ጊዜ አንተ የፈለካቸው እነሱ አይፈልጉም። አንዳንድ ጊዜ ደግሞ እነሱ የሚፈልጉህን አንተ አትፈልጋቸው። አንዳንድ ጊዜ አንቺ የምትወጃቸው ወንዶች አንቺን አይወዱሽም። አንዳንድ ጊዜ ደግሞ አንቺ የምትወጂው ደግሞ እሱ አይወድሽም። በጣም ኢትዮጵያ ውስጥ ብዙ ሴቶች በምን ይቸገራሉ? መወደዴን በምን እርግጠኛ ሆናለሁ? እኔ ወደዋለሁ፣ እሱ ግን እንደሚወደኝ በምን አውቃለሁ? እኔ ወዳታለሁ፣ እሷ ግን በምን ተወደኛለች? በምን አረጋግጣለሁ? አንድ ደራሲ ነው መሰለኝና እኔ አንቺ ነኝ አንቺ እኔ ነሽ ወይ አላት ይባላል ልጅቷንና በተለይ በዚህ ዘመን ሴቶቹም ወንዶቹም በትዳር ላይ ሲማገጡ ወይ ደግሞ በፍቅር ላይ ሲማገጡ በቅርብ እንኳን አንድ ሴት ፍቅረኛ ነችና የ4 ዓመት ጓደኛው ነችና በጣም በሚያስደነግጡ ከተደጋጋሚ ሰዎች ጋራ ከተለያዩ ሰዎች ጋራ ትማገጣለች እና ፕሊስ የሆነ ውስጥ ፊልም ያደርገውን አንተ ትቃዥ ያለህ ጤና የለህም ማለት ነው። በቃ አታምነኝም፣ በቃ ይሄ ነገር ይቁም ምናምን ብላ በቃ እሱ እውነቱን ውሸት አድርጎ እንዲያስብ ታደርጓለች። ከዛን እግዚአብሔር አንድ ቀን ያጋልጣል። የገዛ ሰፈራቸው ዝም ብሎ እግር ጥሎት በዛ ልክ ሲመለስ ልጅቷ ስትሳሳብ መኪና ውስጥ ያያታል። ላውም ለረጅም ደቂቃ ማመን አቅቶኝ መንቀጥቀጥ ጀመርኩኝ። ከዛ በኋላ ትዝ እንዴት አለኝ እንዳለኝ አላቅም። ስልኬን አነሳውና ፎቶ ማንሳት ጀመርኩኝ። ከዛ በኋላ እንደዛን ሲቼ ስትወጣም እንደምትክድ አውቃለሁ። የሆነ ነገር ተደርጎ በቃ በአደባባይ አይኔን ግንባር አድርጎ ብላ የምትክድ ሴት ናት። እና እኔ በዚህ ዘመንም ይሄ ጸበል የጠጣ ሰው አውቃለሁ እየታየ ቪዲዮ እየታየ እየተሰጠው ይሄው በቃ እንደዚህ አንጀቴን ይበጣት ሰው ይሄ ነገር ገሎ ጠጥቼው ይግደለኝ ያጥፋኝ ብሎ የማለ ሰው መጽሐፍ ቅዱስ ውስጥ ያለ መከራ ይውረድብኝ በጌታ ሰው እግዚአብሔርን እንደማይፈራ በትክክል ከምታቀበት ነገር አንዱ አድርጎ እኮ ይቅርታ ጠይቆ ቀጣይ ማሻሻል የባለቤቱ በቃ ድንጋይ ዳቦ ነው እና ልጅቷም ማለችለት የፈለከውን ይዤ እምላለሁ እና ልጁ ምንድነው የሚለኝ ጸግሽ ከሚጸጽተኝ ነገር አንዱ ለምን አስማልኳት መጽሐፍ ቅዱስ እና ምንድነው ጥቅሙ እና ለምን አስማልኳት በኋላ ጸጸተኛል ክዳልኝ መጽሐፍ ቅዱስ ይዛ መላ ክዳ አሳየዋት ካሳየዋት በኋላ በትክክል እሷ መሆኗን ካረጋገጠች በኋላ ከማመንና ይቅርታ ከመጠየቅ ይልቅ የት ነው ያየኸው ማን ቀረጸው ተከታተለኛል ማለት ነው። እንግዲህ አስበው የሆነ ቺስ ያደርግ ያስከው ሰው በቃ ሶሪ ይቅርታ በቃ አውቄ አይደለም ወይ ደግሞ ድንገት የምወደው ሰው ነበር ወይ ደግሞ በቃ ማገጥኩብን ብሎ ይቅርታ ይጠይቃል። የሆነ ነገር ሲያደርግ ተይዞ መጀመሪያ ሲምል ቆይቶ ሲገዘጥ ቆይቶ እጅ ከፍንጅ ቪዲዮ ማስረጃ ልክ ስታሳየው የት ነው ያገኘኸው ምንድነው ያረከው የት ነው ተከታተለኝ ይሄ ድሮ የቀረ ደግሞ አዳዲስ ድራማም ቢሆን እንኳን ችግር የለም። ዞሮ ዞሮ ሐሳቤ ዛሬ ሌላ ነው። ሐሳቤ ምንድነው? የሚወድሽን ወንድ በምንድነው የምታውቂው? አንተ ብትሆን የሆነች ሴት እንደምትወድ በምንድነው የምታውቀው? እንደምትወድ ብቻ አይደለም አንተም ብቻ እንደምትወድ በምንድነው የምታውቀው? ምክንያቱም በዚህ ዘመን ያሉ ሴቶችም ወንዶችም አንተን እንደወደዱ ሌላ ሰው ጎን ለጎን መውደድ ይችላል። ቢዝነስ እንደዚህ ማካሄድ አይችልም ሰው ይሄ ቢዝነስን ይሄንንም አብሮ ማስኬድ አይችልም። ቺቲንግ ግን በቃ እዚህ ጋር አንዱን እዚህ ጋር አንዱን እዚህ ጋር አንዱ አብሮ ማስኬድ ይችላል። እንደ ሌባ ስልክ እየደበቀ አንዱን በነገር አንዱን ኮምፒውተር ላይ አንዱን ላይ እያደረገ በቃ በኮምፒውተር ቢሮ ገብታ ቀጠሮ ቢሮ አይመጣም ብላ እኮ ነው። ቢሮ ያሉ ሰዎች ግን ፎቶ አንስተው ልከውለት ያውቃሉ። የሚወዱ ሰዎች አንተን ብቻ እንደወደዱ በምን ታውቃለህ? የሚወዱሽ ሰዎች አንቺን ብቻ እንደወደዱ በምን ታውቂያለህ? ወይ ደግሞ የሆነ ወንድ እየወደደሽ እንደሆነ ወይ ደግሞ የእውነት እንደሚወድሽ በምን ታውቂያለህ? አንዳንድ ጊዜ መወደዳችንን ማወቅ እንፈልጋለን ወይ ደግሞ መወደዳችንን የምናውቅባቸው መንገዶች አናውቃቸውም። አንድ ሴት አንድ ወንድን ከወደደች የምታሳያቸው ነገሮች አሉ። ኖርማል ሞዴል በቃ እሱ ብቻ ነው ያለኝ ብላ ከሱ ጋር ብቻ ስትሆን የምታሳየው ነገር አለ። በቃ ከሱ ጋር እሱን አግብታ ከሱ ጋር መሞት እንደምትፈልግ ከሱ ጋር እስከ ለተሞቷ መኖር እንደምትፈልግ ከሷ ጋር እስከ ለተሞቱ መኖር እንደሚፈልግ የሚያሳዩ በጣም ብዙ ማሳያዎች። ሌላው ከዛ በላይ እንደዚህ አይነት ሰዎችን በይበልጥ የምታውቁባቸው ከናንተ ጋር የትዳር ህይወት ያስባል። ነገም ብታገባት ፈቃደኛ ናት፣ ነገም ብታገቢ ፈቃደኛ ነው። የእውነት ከልቡ የሚወድሽ ወንድ ነገም ብታገቢ ፈቃደኛ ነው፣ ነገም ብታገባት ፈቃደኛ ነው። ሐሳቧ ግልጽ ነው፣ ንግግሯ ግልጽ ነው፣ መንፈሷ ግልጽ ነው፣ ውሸትም የለባትም። ለምን እምታገባክ ሴት ነክ ለአንተ 100% አንተ ጋር የሆነ ነገር አለ። ከዛ የተነሳ የምትዋሽ ምንም ነገር የለም። ሰዎች የሚዋሹት አንተ ላይ 100% እርግጠኛ ካሉ ይወዱሃል፣ ግን በደንብ ልባቸው ሙሉ አይደለም። ተወደሃለች፣ በአንተ ልቧ 100% ሙሉ አይደለም። ከዛ የተነሳ መውደዱ እንዳለ ፍቅሩ እንዳለ ሆኖ አንተ ላይ ግን 50-50 ሆኖ አለመተማመን፣ እርግጠኛ አለመሆን ነገር አለ። አንቺ ላይ እርግጠኛ አለመሆን፣ አለመተማመን 100% ተረጋግቶ አንቺ ላይ ቁጭ ያለ ማለት ነው። ከዛ የተነሳ እንጋባ ብለሽ ብትዩ ያመነታል፣ ሄድ ሊል ይችላል፣ መለስ ሊል ይችላል። ሄድም መለስም ወጣም ገባም እንዲል ግን የምታደርጊው አንቺ ነሽ። አንዳንድ ጊዜ ሰዎችን
የማይሆን ነገር የምናስለምዳቸው ነው። ሴት ልጅ ከታች ጀምሮ ቀጥ መታረቃተም ከታች ጀምሮ የምታበላሻትም ማለት ካበላሻት አንድ ጊዜ ታች ላይ በታሪክ መቼም ቦታውን ታስተካክላ ቀጣት አንድ ጊዜ የሆነ ቦታ ላይ ካበላሸሹ የሆነ ከዛ በኋላ ከፍ ብሎ መቼም ቢሆን ቀጥ አይልም። ምናልባት የማለት እድሉ 50-50 ነው። ዞሮ የሚወዳችሁ ሰው ሐሳቡ ከእናንተ ጋር ነው፣ ስሜቱ ከእናንተ ጋር ነው፣ ሐሳቡ ከእናንተ ጋር ነው፣ ስልኩ ከእናንተ ጋር ነው፣ መደወሉ ከእናንተ ጋር ነው፣ ስሜቱ የማግባት ነገሩ፣ ልጅ መውለድ ነገሩ፣ ገንዘቡ፣ ብዙ ነገሩ ከእናንተ ጋር ነው። እናንተን የሚዋሽ ምንም ነገር የለም። 24 ሰዓት ትኩረት ሰጥተው በቃ ያለኝ አንድ ነገር ነው ብሎ አንቺን ነው የሚከታተለው። ያለኝ አንድ ነገር ነው ብሎ አንተን ነው የምትከታተለው። ሐሳቧ ብዙ ቦታ የሆነችስ አንተ ላይ እርግጠኛ አይደለችም። ብትመጣም ጉዳዩ አይደለም፣ ባትመጣም ጉዳዩ አይደለም። ባትጣ ደስ ይላታል፣ ተወደሃለች። 100% ግን ይሄ ልብ የሚነቀንቀው ፍቅር ግን ውስጥ 100% ግን ልቡን የሚያነቃንቀው ፍቅር ከዛ የተነሳ ይሄዳል። ከዛ ሲቆጮ ደግሞ ይመጣል። ትሄዳለች። ከዛ ደግሞ የጊልቲነስ ስሜት ሲሰማት አንተን የበደለች ወይ ደግሞ ግፍ ሰርቼ ይመታሉ ብላ ስታስብ አንተን ወዳ ሳይሆን ስለ ጊልቲነቱ ትመጣለች። ጸጸት፣ እንደዚህ አድርጌው፣ እንደዚህ አድርጎኝ፣ እንዲያርጎልኝ፣ እንዲያርጊያት ወይ ደግሞ የሆነ የጸጸት ስሜት ያንን የጸጸት ስሜት በቃ የአይምሮ ወቀሳውን ለመሸፈን አንተ ጋር ይመጣል ወይ ደግሞ እሱ ጋር ትመጣል። የእውነት ፈልገው አይደለም ለጊልቲነስ። በዛው መጠን ደግሞ እነዚህ እናንተን የማይወዷችሁ ሰዎች ምክንያት ያበዛሉ። በዚህ ስትላቸው በዚህ ይላሉ፣ በዚህ ስትላቸው በዚህ ይላሉ። ከእናንተ ጋር ላለመሆን ምክንያት ያበዛሉ። ምክንያትም ያበዙ፣ ውሸትም ያበዙ፣ ጊዜ የማይሰጡ፣ ትኩረት የማይሰጡ፣ ሀሳባቸውን ከእናንተ ጋር የማያደርጉ ሰዎች 100% እናንተን የመፈለግ እድላቸው በጣም አናሳ። ከዛ የተነሳ በተለይ ሴት ከሆንሽ 5 ዓመት 6 ዓመት 7 ዓመት ካባከንሽ በኋላ ብንን ስትይ 39 እንዳትሞይ፣ ብንን ስትይ 35፣ ብንን ስትይ 30 እንዳትሆኚ እንደማይፈልጋት ወይ ደግሞ ኢንዳይሬክትም ቢሆን ሰው ዳይሬክት ሳያሳያችሁ እኛ ችግሩን ነው ስለ አፋውጥ አትወደኝም ነግሯታል እኮ በተግባር በምን እንደማይወዳት ነግሯታል። ነግረዋለች እኮ እንደማትፈልገው በዚህ ነግረዋለች። ግን አስታውሳለሁ የዛሬ 10 ምናምን ዓመት እስኪ ንገሪኝ የእውነት አትፈልገኝም? ከዛ በኋላ ማይልኛል ማለቻው። ከዛ በኋላ የሆነ ውስጤ ቁርጥ ያለ ነገር ከዛ በኋላ ድጋሜ ወደ ኋላ ሄደ ታውቃለህ፣ አስበህ ታውቃለህ። ትዝም ብሎኝ ያውቅ የረጅም ዓመት ዋጋ የከፈልክበት ነገር ነው። በጣም ነው የምትረበሸው፣ በጣም ነው የምትታመመው ምናምን። ግን ሰውየው አልፈልግም በቃኝ ካለ ከዛ በኋላ ምን ማድረግ ትችላለህ? አልፈልግህም ያለን ሰው ደግሞ አንተን እፈልግሃለሁ ብለህ ማለት ከዛ በላይ ሰውየው እንዲወጋክ ያደርጋል። ለምን እየጠላ ነው ካንተ ጋር ቢኖሩ። እኔ የእውነት የማይወዷቸውን ሰዎች ኦኬ ቴንክ ዩ ብለህ ሸኛቸው። ለምን አይፈልጉህም? የማይፈልጉህን ሰዎች አንተ ጋር እንዲቀሩ ወይ ደግሞ የማይፈልግሽ ወንድ አንቺ ጋር እንዲቀር ማለት ራስን በስቃይ መውጋት ነው። በቃ ስቃይ ነው። ሰዎቹ ስለማይፈልጉ ደስተኛ ነው። በዛ ላይ ደግሞ አለመፈለግ እንዴት ነው የሚያምኑ? የሆነ ሰው ሳትፈልገኝ በቃ በግድ እያለች ከኔ ጋር ስትኖር ታየኝ እኮ ምን ያህል ስሜት እንደሚጎዳ። ትዳር ከሆነ በቃ መስመር እስኪስ ድረስ ብለህ ትታገላለህ። ሪሌሽን ከሆነ ግን ትታገላለህ። አልፈልግህም ካለች የማትፈልግህን ሴት አታግባ። የማትፈልግህን ሴት ራስህን መጉዳት ነው፣ እሷ ደግሞ መጉዳት። የማይፈልግሽን ሰው በቃ በግድና ከኔ ጋር በቃ ትሆነኛለህ እንዴ እየማለ እየተገዘተ እየነገራት እንኳን ነው በቃ እኔ ትሆነኛለህ እንዲህ ነው ምናምን። ለአንቺ ስል ከአንቺ ጋር ቢኖርስ ለሱ ሲል ምን ይሁን? ለአንተ ስትል ከአንተ ጋር ከሆነች ለሷ ስትል ምን ትሁን? ስሜቴ ሙሉ አይደለም? ከአንተ የተሻለ ወድጃለሁ፣ ከአንቺ የተሻለ ወድጃለሁ። በቃ የሴት ህይወት ምርጫ ነው። መጽሐፍ ቅዱስ እሳትና ውሃ ቀርቤልሃለሁ ወደ ፈለግከው እጅህን ስደር ነው። እኔን ከመረጠች እኔን ጋር፣ እኔን ካልመረጠች ከዛ ጋር ችግር የለም። እኔ ደግሞ የሆነ ማንነት አለኝ ብለህ አስብ። እኔ ደግሞ የሆነ ማንነት አለኝ ብለሽ አስብ። የሆነ የሚወደድ ካራክተር አለኝ፣ የትም ብሆን ተፈላጊ ነኝ ብለሽ አስብ። በቃ እነሱ ሲጥሉ እንዳሮጌ ቁና በቃ ምድር ላይ የማትፈለጊ እንደዛ የሚሰማሽ ከሆነ ነው እንደውም እልህኛ ያደርጋል እንድትሰራ። ለምንድን ነው ያጣሁት? ስለማለብስ ነው? ስለማልሰራ ነው? ገንዘብ ስለሌለ ምንድን ነው? እኔ ያን ጊዜ ይገርማችኋል በቃ 7 ወር የእውነት ፀሐይ አላቅ እንጀራ አላቅ። በ7 ወር ነው መኪና እልህ ምላጭ ያስወጣልና እልህኛ ነኝ ብዬ አስባለሁ። የሆነ ነገር ከሰው ጋር ባለኝ ነገር ሳይሆን በቃ የሆነ ነገር በዛ እንደተሰበርኩ ከገባኝ ኦኬ የተናኩት ስለሌለኝ ነው። መቼም ምንም ጠባሳ የለብኝም። ልቤ እንደዛ ነው። በቃ በህይወቴ ተመልሼ የማላገኘው ላይፍ ይሄን ሁሉ ካጣው ምንድነው ጉለቴ? ምናልባት ገንዘብ አይደለም ሰው አይነት ታዲያ ማምጣት እችላለሁ አልኩኝ። እውነቴን ነው የምነግራችሁ። በቃ ሰው 24 ሰዓት ይሰራል 9 ወር። ከዛ በፊት የአዲስ አበባ የቀበሌ መታወቂያ የለኝም እንኳን መንጃ ፈቃድ ቀርቶ። በቃ ከዛ በኋላ በ7 ወር ነው እስከ 9 ወር ባለ ጊዜ ውስጥ መኪና ገዛሁ። እንግዲህ አስበው ምንም ዜሮ ከሆንክበት ላይ ከዛ ተነስተ መንገድ ላይ ሶፍት እስከማለት ሊስትሮ እስከማለት ጫማ እስከመስፋት በቃ ማንም የማይሆነው በቃ አስታውሳለሁ። አንድ ጓደኛዬ ፊልድ ሁሉ ክፍለ ሀገር ወጥቼ እስከ መስራት የተነሳ በጣም የታሸጉ አሮጌ ብሮች ይዘህ ፊት ማዲያት በማዲያት ሆኖ በቃ እና እንዴት እንዳሳዘንከኝ ከሰል መስልሃል አለ። የእውነት እስካሁን ድረስ አረሰ። የእውነት እሱ እንዳለኝ እንደዛ በቃ ፊቴ ሁሉ ሌላ በቃ ከዛ በኋላ ስራና ሰራ ከዛ የተፎጋገርንበት ዜብራ ላይ ተገናኘን።
እዛችሁ ዜብራ ላይ የእግዚአብሔር ስራ ግን ይገርመኛል። ሰው ሙልጭ አድርጎ የሆነ ነገር ብሎ ይሰድብህና ምን ገጥሞኛል መሰላችሁ?